በአሁኑ ሰዓት አሁን ቤተክርስቲያን ውስጥም የተለያየ ቦታ ላይም ሰው ወሬ ሁሉ ፖለቲካ ሆኗል። መንፈሳዊ ወሬዎች እየቀነሱ መጥተዋል። ይሄ ነገር እንዴት እንመለከተዋለን? እንግዲህ ከባድ ነገር ነው ያነሳው እውነት ለመናገርና ፖለቲካና ሃይማኖት በሕገ መንግስቱም በቃላዎቻችንም የተለያዩ እንደሆኑ እናውቃለን። ግን ሁለቱም ሚናና ቦታ አላቸው። እንግዲህ ፖለቲካው የሚመራው እንግዲህ በመንግስት ነው። ፖለቲካ ማለት እንግዲህ የአንድን ማህበረሰብ የአንድን ሀገር ኢኮኖሚና ፓወሩን መቆጣጠር ማለት ነው፣ መያዝ ማለት ነው። ስለዚህ ቤተክርስቲያን በዛ ቦታ ላይ ምን አይነት ሚና እንደሚኖረው አላውቅም፣ ግን ምዕመናኖቿን የምትመራበት ያስፈልጋል። አንዱ ጠቀሜታው አለው ብዬ የማስበው ምንድነው ተናቦ መስራት ማገልገል ላይ ቀደም እንዳልነው የነፍስና የስጋ ጉዳይ ካለን መንግስት የስጋውን ጉዳይ ከያዘ ቤተክርስቲያን ደግሞ የነፍስን ጉዳይ ከያዘች ሁለቱም ለሰው ስለሚሰሩ እዛ ላይ መስራት አለብን። ተጽዕኖዎች አሉ የሉም የሚለው ላይ ራሱ የቻለ በጣም ምክክር ይፈልጋል። ግን የፖለቲካ ተጽዕኖ ወደ ቤተክርስቲያን ሲገባ ነው ወይስ የቤተክርስቲያን ተጽዕኖ ወደ ፖለቲካው ሲገባ ነው ከባድ ችግር የሚፈጠረው? ይሄ በጣም ጠቃሚ ነው የሚሆነው። እኔ የሚያሳስበኝ ቤተክርስቲያን ሙሉ ወንጌሏን ትታ መጽሐፍ ቅዱስን አስቀምጣ ወደ ፖለቲካው ስራ የምትገባ ከሆነ ከባድ ነው የሚሆነው። ግን የፖለቲካ ስርዓትና ሲስተም ሃይማኖትን ሊገባ ይችላል። ተፈጥሯዊ ነው ይፈልጋል። እዛ ጋር የተደራጀ ሰው ኃይል አለ፣ ኢኮኖሚ አለ። ያንን እንዲመራለት ይፈልጋል መንግስት። እንግዲህ መንግስትን አሁን ያለው መንግስት ብቻ አይደለም የምናስበው፣ በዘመኗ በነበረችበት ሰዓትም የጉድ እንዳለ እናውቃለን። ስለዚህ ተጽዕኖ መቋቋም ይፈልጋል። ግን ማስተማሩ ላይ ተባብሮ መስራቱ ላይ በንቃት ጉዳዮችን መከታተል ላይ ቤተክርስቲያን ቀደም እንዳለው ለሁሉም ስለሆነች ለሁሉም የሚሆን አገልግሎትን ማቅረብ መጀመር መቻል አለባት። ያንን ካደረገች የፖለቲካ ተጽዕኖ ሊመጣ ይችላል፣ ሊኖር ይችላል። ግን ያው ኃይሏ ጋሻዋ ቀደም እንደተባለው የጋንም ደጆች ስለማይችሏት እሷን የሚያፈሳት ወደኋላ የሚጎትታት ምዕመናኖቿን የሚያሳድድ ለስደት የሚዳርግ ሲሆን ግን እሷም አምላክ ስላ ወደ አምላኳ ትሄዳለች። ስለዚህ ተጽዕኖዎች ሊኖሩ ይችላሉ በየትኛውም ጊዜና ቦታ ላይ። ግን ያን ተጽዕኖ ተቋቁሞ መሄድ እና ከመጽሐፍ ቅዱስ ሕግ ሳንወጣ ፖለቲካ ቤተክርስቲያን ውስጥ ፖለቲካ ገባ ብለን ስንናገር ፖለቲካውን ለማውጣት የምንሄድበት መንገድ በጣም መታሰብ አለበት። መጽሐፍ ቅዱሳዊ በሆነ መንገድ አንዱ ጸሎት ነው አይደል? አሁን ማን ነው የሚያስበው ጸሎት? ሰልፍ ነው የሚባለው። ውጡ ሰልፍ እኮ ምን ይባላል? ሰልፍ ነው እንደዚህ ይባላል። አሁን ይሄንን በጣም ቆም ብለን ማሰብ ያስፈልጋል። ሰልፍ ወደ እግዚአብሔር መሆን መቻል አለበት። የሚሰማው ባለገ ፍትህ ጎልም ከሆነ ፍትህ የሚሰጠው እግዚአብሔር ስለሆነ ማለት ነው። ስለዚህ በጣም ቤተክርስቲያናችን በነቃ መንገድ እስካሁን የመራች ያለችው አሁንም በዚህ መንገድ ያሉትን ተጽዕኖዎች እንግዲህ ይሄ በጣም ትንታኔ ይፈልጋል። በእርግጥ እንዳልከው ግን ቤተክርስቲያን በዚህ መንገድ ቅዱሳን እንዴት እንዳለፉት ወንጌልን ለመስበክ ለማስተማር ሐዋርያት በሚሄዱበት ጊዜ የገጠማቸው የፖለቲካ እንቅፋት ነበር። አንዱ ጳውሎስ ነበር አለ የሚያስቸግራቸው። ስለዚህ እንዴት ነው ያደረጉት? ይሰደዳሉ፣ ይሰቃያሉ፣ ይሞታሉ፣ ይገደላሉ። በቃ አለቀ። አንገድልም፣ አንሞትም ከዛ ብለ። ስለዚህ በዚህ መንገድ በቅዱሳን ፈለግ በመሄድ የሚመጣውን ተጽዕኖ ማናቸውም ተጽዕኖቻችንን በዚህ መልክ መመከት እንችላለን ብዬ አስባለሁ። እሺ ለውይይታችን ጥሩ እንደሆነ በልስ ይሄንን የተቀረጸ በዚህ ሁኔታ የተቀረጸ ቪዲዮ አለ። እስኪ ይሄንን እንመልከተውና እንመለስ። የወርቁ ቀንበርና የጠፋው ሞገስ። ከረጅም ዘመናት በፊት በረከት በራቀው ፀሐይ በሚውለበለበው አንድ በረሃማ ተራራ ግርጌ አባ ጊዮርጊስ የተባሉ ባህታዊ ይኖሩ ነበር። ዓለማዊን ጫጫታ ንቀው በብቸኝነት ዋሻ ውስጥ ተወስነው ነበር። ሀብታቸውን በእጃቸው የጨበጧት ከወይራ የተጠረበች ተራ ዕፀ መስቀል ብቻ ነበረች። ነገር ግን አስተውሉ፣ ያቺ የእንጨት መስቀል ተራ አልነበረችም። አባ ጊዮርጊስ ወደ ሰማይ ሲያነሷት የተዘጋውን ይከፍታል፣ የጠበበውን ያሰፋል፣ የታመመውን ይፈውሳል። ዝናዋ እንደ ሽቶ ተበትኖ የአገሩን ገዢ ጆሮ ጠለፈ። ንጉሱም ተደነቀ። እንዲህ ያለ የከበረ ዕንቁ በዋሻው መደበቅ የለበትም ብሎ አዘዘ። ንጉሱም ባህታዊውን ወደ ቤተ መንግሥት አስገባቸው። አባቴ ሆይ የእርሶ ቦታ እዚህ ነው አላቸው። ያንን ታምረኛውን የእንጨት መስቀል አስቀመጠና በምትኩ በዕንቁና በከበሩ ድንጋዮች ያጌጠ ዓይን የሚንጠው የወርቅ መስቀል አሸከማቸው። መቀመጫቸውንም ከከርፋፋው ድንጋይ ወደ ተዋበ የክብሩ መንበር ዙፋን አሸጋገረው።
ቀናት በወራት ተተኩ። ድንገት ግን የሰማይ ደጆች ተዘጉ። ምድሪቱ በድርቅ ተመታች። ጩኸት ነገሰ። ንጉሡም እየተንቀጠቀጠ ወደ አባ ጊዮርጊስ መጣ። አባቴ ሆይ በዚያ በከበረው ወርቆ ባርኩን፣ ሰማዩን ይዘዙት አላቸው። አባ ጊዮርጊስ የወርቁ መስቀል አነሱ። እረ እንዴት ይከብዳል! እጆቻቸው ዛሉ። ወደ ላይ አንጋጠው ጸለዩ። መልስ ግን የለም። ሰማዩ እንደ ናስ ጠነከረ። በድንጋጤ ተውጠው አለቀሱ። ጌታ ሆይ በዛች እንጨት ስጠራ ትሰማኝ ነበር። በወርቅ ዙፋን ላይ ሆኜ ስጮህ ለምን ፊትህን አዞርክብኝ አሉ። በዚያን ጊዜ ሕሊናን የሚሰብር ድምፅ መጣላቸው። ጊዮርጊስ ሆይ ያኔ ያስከው እንጨት ነበር፣ ግን እምነትህ እንደ ወርቅ የጠራ ነበር። አሁን ያስከው ወርቅ ነው፣ ልብ ግን እንደ እንጨት ነቅዟል። የተደገፍከው በመስቀሉ ላይ ሳይሆን በዙፋኑ ላይ ነው። ዙፋኑና መስቀሉ አብረው አይሄዱም፣ አንዱን ምረጥ አላቸው። የኢኮኖሚ አቅም በረከት ወይስ እርግማን? ይህ ታሪክ ልብ የሚነካ ብቻ ሳይሆን የዘመናችን እውነት ፍርጥ አድርጎ የሚናገር ነው። እስቲ በሁለት ጎን እንየው። አዎንታዊው ጎን ወርቅ እንደ አገልጋይ፣ ወርቅ ሁሉ እርኩስ፣ ስልጣን ሁሉ እርኩስ ነውን? በፍጹም። ታሪክን መለስ ብለን እኒ ቅዱስ ላሊበላ ንጉሥ ባይሆኑና ባለጸጋ ባይሆኑ ኖሮ ዛሬ ዓለም የሚያደንቃቸውን እነዚያን የድንጋይ ውቅሮች መገንባት ባልቻሉ ነበር። አብርሃ አጽብሃ ነገሥታት ባይሆኑ ኖሮ ክርስትና በስፋት ማስተማር ይቻል ነበርን? ገንዘብ ለመንፈሳዊ ሥራ ሲውል የወንጌል ማረሻ ነው። ቤተ ክርስቲያን ትምህርት ቤት የምትከፍተው፣ የተራበውን የምታጎርሰው፣ ወንጌልን በቴክኖሎጂ የምታደርሰው አቅም ሲኖራት ነው። አሉታዊ ጎኑን ወርቅ እንደ ጌታ። ነገር ግን እዚህ ጋር ነው አደጋው። ገንዘብ ከማረሻነት አልፎ አዛዥ ሲሆን ነገሮች ይበላሻሉ። ቤተ ክርስቲያን በመንግሥት ወይም በባለሥልጣናት ኪስ ስትገባ የነቢያዊ ድምፅ ታጣለች። ልክ እንደ አባ ጊዮርጊስ ምቾት ሲበዛ መንፈሳዊ ልፍስፍስነት ይመጣል። እጅ የሰጠ በሽሮ ይገዛል እንደሚባለው ቤተ ክርስቲያን ከፖለቲከኞች ጥቅም ከተጋራች እውነት መናገር ትፈራለች። ለድሆች መጮህ ያቅታታል። ያኔ ወርቁ መስቀሉን ይለውጠዋል። ታዲያ መፍትሄው ምንድን ነው? ዓለም መሸሽ ወይስ ዓለም መምሰል? መልሱ ሚዛናዊ ነው። ኦርቶዶክሳዊ እይታ እንዲህ ነው። ክህነትና ንግሥና የተለያዩ ናቸው። ቤተ ክርስቲያን የሚያስፈልጋት ቅዱሳን ነገሥታት እንጂ ፖለቲከኛ ካህናት አይደሉም። ገንዘብና ስልጣን በቤተ ክርስቲያን እግር ስር ሊገዙ ይገባል እንጂ ቤተ ክርስቲያን በገንዘብ እግር ስር ልትወርቅ አይገባም። አባ ጊዮርጊስ የሳቱት ወርቁን ስለያዙ ሳይሆን ልባቸው በወርቁ ላይ ስላረፈ ነው። ወደ ታሪካችን ፍጻሜ እንመለስ። አባ ጊዮርጊስ ምርጫቸው ምን ነበር? ወዲያውኑ ያንን የሚያብረቀርቅ የወርቅ መስቀል ወረወሩት። ከምቾት ዙፋን ፈንጥረው ወረዱ። ያቺን የድሮዋን የተናቀችውን የወይራ መስቀል አንስተው ወደ በረሃ ሮጡ። ያን ጊዜ ሰማያት ተከፈቱ፣ ዝናብ ዘነበ፣ ምድሪቱ ተፈወሰች። ያው ከቪዲዮውም እንደተመለከትነው ምንድነው አንደኛ ቤተክርስቲያን በፖለቲካ ተጽዕኖ ሲያርፍባት ሶስት ነገሮች ይገለጻሉ፣ ይታያሉ ፍንትው ብሎ። አንደኛ ከአጽናፋዊ ተልእኮ ወጥታ የቡድን ልብስ ሆናለች ቤተክርስቲያን። ተጽዕኖ ማለት ይሄ ነው። እኛ አጽናፋዊ ስንል ምንድነው ከዳር እስከ ዳር ያለ የሰው ተኮር አገልግሎታችንን ትተን ወደ ቡድን ድምፅ የመሆን እንመጣለን ማለት ነው። አሁን ቤተክርስቲያን ውስጥ ይሄ ያለ የለም የሚለው ሁሉም ያውቃል። እንትኖቹ ይሄን ፕሮግራም የሚከታተሉ ሰዎች ራሳቸው ይወስናሉ። ቡድንተኝነት ድምፅ ከሆነ የቤተክርስቲያን ድምፅ እየሆነን አይደለም ማለት ነው። ሁለተኛ ወንጌላዊ ተልእኮን በፖለቲካዊ አጀንዳዎች ይተካል። አሁን አንዳንድ ጊዜ ስብከቶቹንም ምዕመናን ወሬም ሲያወሩ የተለያዩ ነገሮችን ስትመለከት የፖለቲካ ወሬ በዝቷል ማለት ነው። ይሄ ፖለቲካ ተጽዕኖ አድርጎብናል ማለት ነው። አሁን እንግዲህ መንግስት ተጽዕኖ አድርጎብናል ማለትና ወሬው ተጽዕኖ አድርጎ ይለያያል። አሁን ኃይል ተጠቅሞ ምናምን ነገር አይደለም። አሁን እናንተ ስናወራ እናንተ ራሱ አሁን ብዙ ነገሮች መወያየት ስንችል ይሄን አምጥተናል። ምንድነው ተጽዕኖ አድርጎብናል ማለት ነው። አሁን ወንጌላችን እንዳይገለጽ የቤተክርስቲያን አስተምሮት እንትን እንዳይል ሰዓት እየያዘብን ይሄ ነገር ቦታ የያዘብን እኛ ደግሞ አጀንዳ ቦታ ሊይዝብን አይገባም ነው። ተጽዕኖ እያደረገብን ነው። ሰዓታችን እየያዘብን ነው እያለን ነው ያለ ነው ማለት ነው። ስለዚህ የፖለቲካው ችግር እዛው በፖለቲከኞች የሚፈታ ነውና ቤተክርስቲያን አገልግሎቷን ቀጥታ የወንጌሏን ማዳረስ ነው እንጂ በዚህ ጉዳይ ላይ ምዕመናኖቿን እንዳይጠመዱ ትምህርት መስጠት መቻል ይገባታል ማለት ነው። ሁለተኛ
ሶስተኛ ምዕመናን መካከል መከፋፈልና ጥርጣሬ ይፈጥራል። በአንዳንድ አይተህ ከሆነ ምዕመናን እንግዲህ በቤተክርስቲያን 100 ሚሊዮን ህዝብ ካላት 100 ሚሊዮኑ አንድ አይነት የፖለቲካ ፓርቲ አይደግፍም። 80 ፓርቲ ካለ ኢትዮጵያ ውስጥ 80ውንም የሚደግፍ ኦርቶዶክሳውያን አለ ማለት የተለያየ ሆኖ ማለት ነው። ቤተክርስቲያን አንዱ አትሆንም። አንዱን ቀርጽታ እኔ የኛው ነው የምትልበት ሁኔታ ያለ እንደ ቤተክርስቲያን ያን አትልም። ስለዚህ ምዕመናኑ እርስ በርሱ ምን ይላል? መከፋፈል ይጀምራል ማለት ነው። መከፋፈል ይጀምራል። ይሄ ደግሞ ለወንጌል አገልግሎታችን እንቅፋት ስለሚሆን እዚህ ጋር ህብረተሰቡ ወደ ቤተክርስቲያን ሲመጣ የሚሰማቸው ትምህርቶች የሚያረጋጉ፣ መንፈሳዊ ህይወቱን የሚያሳዩ፣ የሚያጎለብቱ፣ ስንደክም የሚያቀናን፣ ተቸግረን ስንመጣ ችግራችን የሚያቀልልን፣ ተጨንቀን ስንመጣ ጭንቀታችን የሚያቀልልን ስብከቶች መዳበር መቻል ይገባቸዋል ባይ ነኝ። እዚህ ጋር የምትጨምረው ነገር አለ? አይ በቂ ሰራ ደንቤ በዚህ ጉዳይ ላይ ካለ የአባቶችና የምዕመናን ድርሻ ምን መወጣት አለብን? እኛ ድርሻችን፣ አባቶች ደግሞ ያላቸው ሚና ምንድን ነው? ጥሩ እንግዲህ አሁን ላነሳው የመጨረሻ ጉዳያችን የሚሆነው ምንድነው? በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታ በመጨረሻው ከትንሣኤ በኋላ እንደው መጽሐፍ እንደሚነግረን ምሳ ከበሉ በኋላ የሚለንና ሐዋርያት በተቀመጡበት የተናገረው ቃል አሁን ለምንለው መሰረት ነው የሚሆነው። ጴጥሮስን ጠራውና ከነዚህ መካከል ትወደኛለህ ያለው አሁን እኛ አደራን ልንሰጥ ነው አደራ እና ጌታኛ አደራ የሰጠን በጣም ለሚወዱን ነው። ከሌሎቹ ሰዎች በጣም ለከሚወዱን ሰዎች ተለይቶ ነው። ከነዚህ መካከል ትወደኛለህ አለው። አዎ እወዳለሁ አለው። ምን አለው? አዎ ጌታው እንደወደን ታውቃለህ አለው። ግልገሎችን አሰማራልኝ አለው። ግልገሎችን አሰማራ። እንግዲህ በሃይማኖት ያልጠነከሩ በእድሜ ትንሽ የሆኑት ሰዎች ምን ማድረግ ያስፈልጋል? ማሰማራት ያስፈልጋል። እንግዲህ አባቶቻችን የኛ ጠባቂዎቻችን ናቸው፣ መሪዎቻችን ናቸው። በጣም የተለየ ክብር ከጌታ ከማንም አይደለም ከራሱ ከክርስቶስ የተሰጣቸው ስልጣንና ኃላፊነት ነው። ስለዚህ ይሄ የዮሐንስ ወንጌል ምዕራፍ 21 ላይ ያለው ቃል በሙሉ በዚህ መሰረት የኛን ግልጋሎት እንድንመራው ከኛ ጋር ያላቸው ግንኙነት በዚህ መልክ እንድንመራ ያስፈልጋል። ድጋሚ ጠይቀዋል ጌታችን ጴጥሮስን ትወደኛለህ ሲለው እስኪጨነቅ ድረስ በጣም በቃ እስኪቸግረው ድረስ ሶስተኛ ጊዜ ጠየቀው። አዎ አለው። በጎቼን አሰማራ ጌታዊ እንደሞድተቅና ይሄ ማለት የካህናትና የሊቃነ ጳጳሳትና የምዕመናን ግንኙነት በቃ የሚደመደምበት እኛ ተጠባቂዎች ነን። እኛ የሚጠብቀን እንፈልጋለን። ይህ ስናደርግ ወደ ትክክለኛው መንገድ የሚመልሰን አባት ያስፈልገናል። ችግሩ ግን አሁን አባቶችም እኛም እየደከምን ከመስመር በጣም ተቸገረን እንጂ ጌታ ያለው እኛ ተጠባቂዎች ነን። በግ ነው እንግዲህ አይደል የተባለው? በግ እዛም እዚህ ይዘላል። ያንን በግ ከነባህሪው ከነአመሉ ከነጸባዩ ይዞ መጠበቅ ይፈልጋልና ይሄ ዋነኛውና መሰረታዊ በእኛና በአባቶቻችን መካከል ሊኖር የሚገባው ግንኙነታችን ብዬ አስባለሁ። እንግዲህ አባቶቻችን እና እኛ ድርሻ አለን በቤተክርስቲያን። የኛ ድርሻ ያው መስማት መጠበቅ ነው የኛ ድርሻ። ይሄ ማለት መጠበቅ በቃ አለማውራት ብቻ አይደለም፣ ሐሳብን የመስጠት ግዴታ አለብን። ሐሳብ የምንሰጥበት መድረክ ግን የት መሆን መቻል አለበት የሚለው ነው። ቤተክርስቲያን የተለያየ ሐሳባችንን የምናንጸባረቅበት፣ ስህተቶችን የምናስተካክልበት የተለያየ መድረኮች ስላላት በዛ መድረኮች እየተጠቀምን መጠናከር መቻል ይገባናል ማለት ነው። በአጠቃላይ ተቃዋሚ አንድነታችን ቤተክርስቲያን ከአጥቢያ እስከ መንበረ ፓትርያርክ በአንድ ቀኖናዊ ስርዓት መመራት አለበት። አንድ አይነት ነው መሆን መቻል ያለበት ማለት ነው። ፖለቲካ ልዩነቶች በመንፈሳዊ አንድነታችን ላይ ጥላ ሊጥሉ አይገባም። እናንተ የተለያየ ፖለቲካ ሐሳብ ይገባል። ነገር ግን ይሄንን ቤተክርስቲያን ላይ ጥላ መጣል የለብንም። ወንጌሊቷን ማዳከም የለባትም። የኔ እናንተ ሐሳብ ወንጌልን ማዳከም መቻል የለበትም። ይሄን ጥለን ተቋማዊ እንትናችንን አንድነታችን ማጠናከር መቻል አለብን ነው። ንቁ ተሳትፎ ማድረግ መቻል አለባት። ምናምን በቤተክርስቲያን መጠበቅ ያለበትን በውጭ ቆሞ ሳይሆን በቃለ ዓዋዲ በተሰጠው መብትና ግዴታ መሰረት አባቶችን ማገዝ አጋዥ መሆን መቻል አለበት። ወደ መሰረቱ መመለስ መቻል አለብን። ደንቤ ዋስትናችን ክርስቶስ መሆኑን አምነን ለቤተክርስቲያን ሰላምና ሁሉ የድርሻውን አባቶችን በቆመናና ምዕመናንን በታማኝነት ስራ ልንወጣ ይገባናል፣ ሊወጡ ይገባል። ቀደም ያልከው ጸሎትና ስራ ነው። የቤተክርስቲያን ህልውና የሚጸናው በጸሎት ብቻ ሳይሆን ዘመኑን በዋጀ የሰው ኃይልና ኢኮኖሚ ጭምር መሆኑን መገንዘብ ያስፈልጋል። በቃ ጸሎት ብቻ ጸልዩ፣ ለዚህ ነገር ጸሎት ብቻ ሳይሆን ከጸሎቱ ጎን ለጎን ደግሞ ኢኮኖሚያችንን ማጠናከር እንችላለን። ምናምን አባቶች እያደረጉ ነው። በየአጥቢያው ቤተክርስቲያን የልማት ስራዎች እየሰሩ ነው። እነዚያ ልማት ስራዎች ዝም ብሎ አይደለም የሚሰሩት፣ ነገን ታሳቢ ተደርጎ ነው። ወንጌልን ሊያግዙ ነው። ቤተክርስቲያን ጠባቂ መሆን መቻል የለባትም። ስለዚህ በዛ ወንጌሉን ማዳረስ ስላለባት እየሰራ ነው። ይህንን ምዕመናኑ መርዳት መቻል ይገባዋል።
ይህን ይመስላል እንግዲህ ቀጣይ ነገሮችን ላይ ውይይቶች እናደርጋለን። ይሄ ጉዳይ ሰፊ ስለሆነ በቀጣይ ክፍል ደግሞ ጠለቅ ብለን እንወያይበታለን። ለዛሬ ግን ይሄ በቃል መሰለኝ። በጣም አመሰግናለሁ። እግዚአብሔር ተመሰገነ ይሁን። እናመሰግናለን።